ጀልስጥል ጥሩ ጥያቄ ነው ያመጣው። እንዴ በመጀመሪያ በጣም ከሚገርመኝ ነገር ልነሳ። እኔ ብዙ ሰው ምጽአት ሲባል ደስታን የሚሰማ ሐዘን ፍርሃት የተለመደ ያስፈራል፣ ሽብር፣ ጭንቀት ነው የሚሰማ። አሁን እኛ እመጣለሁ ብሎ ተስፋ የሰጠን ማን ነው? እግዚአብሔር ነው። እንዴት ሰው እናቱ መታ ፍቅረኛዋ መጥቶ እመጣለሁ ለቀጠሮ ሲሰጣ የተደሰተ ሴትዮ ክርስቶስ እመጣለሁ ሲል ለምን የምንረበሸው? ለምን የምንጨነቀው? ይሄ በጣም ብዙ ክርስቲያኖች ማረም ማስተካከል ያለበት የደስታውን ለመከራ አድርገዋል፣ ለጭንቀት አድርገዋል። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንዲህ ብሎ ተናግሯል። እመኑ በእመኑ ይደንግጽክሙ ልብክሙ፣ ልባችሁ አይሸበር፣ አይታወክ፣ አይደንግጥ፣ በእግዚአብሔር እመኑ በእኔም እመኑ ይልና እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ መኖሪያ አለ ይልና እኔ አሐውር እሄዳለሁ ወእምከመ ሆርኩ ወአስተዳልወኩ ለክሙ ሂጄ ካዘጋጀሁላችሁ በኋላ እመጽእ ካይበ ወነሣእክሙ መልሼ መጥቼ እወስዳችኋለሁ ከመ ተሐልው ምስሌየ በመንግሥተ አቡየ ብሎ ቅዱስ ያሬድ አቃንቶታል። በአባቴ መንግሥት በመንግሥተ ሰማያት ከኔ ጋር ትኖሩ ዘንድ ነፃ አወጣችኋለሁ። ቅዱስ ጳውሎስም በፊልጵስዩስ ሲናገር ምን ይላል? እፈቱሰ እፍልስ ወእትፈለጥ እምዝንቱ ዓለም ወአሐሉ ኀበ ክርስቶስ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ከክርስቶስ ጋር ልኖር እናፍቃለሁ ማለት በጣም በቀላል ቋንቋ ምን ማለት ነው? መሞት እፈልጋለሁ ማለት እኮ ነው። ብዙ ሰው ሞቱን ይፈራል፣ ግን ወደ ክርስቶስ መሄጃ መንገዱ ምንድን ነው? ሞት ነው። አሁን ለምሳሌ አንተ አሜሪካ ለመሄድ ዲቢ ይወጣል፣ ቪዛ አገኘ፣ ተደሰት፣ ቤተሰብ እንኳን ደስ ያላለ በጣም ደገስ ካበላ ተሸለም ተሰጠህ። ብዙ ሰው እዛ ሄደ እንዳትረሳው ሁሉ ስጦታ የሚሰጥ ሰው አለ። ይሄን ሁሉ ደስታ ፈጽመህ አውሮፕላን መሳፈር አልወድም ብትል አሜሪካ ትሄዳለህ? አትሄድም። ክርስቶስ ናፍቆኛል ብለህ ሞትን አልፈልግም ማለት አሜሪካ መሄድ ፈልገህ ግን አውሮፕላን አልፈልግም እንደማለት ነው።